አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ቤተሰቦቼ ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። እንዴት ናችሁ? ሰላም ናችሁ? የኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ኢንሻአላህ። እዚህ ጋር ወተቶች አሉኝ ማለት ነው እና አይቤ ልሰራ ነው ማለት ነው። የኔ ውዶች አብረን እንሰራለን ማለት ነው። አብራችሁ ተከታተሉኝ። በቀላል መንገዱ አይቤ ያማረን ያው ስደት ያለን ብዙ ጊዜ አይቤ አይገኝም እና እሱን ለማግኘት ራሱ ብዙ ጊዜ ስለሚቸግረን በእነዚህ ደግሞ ቀለል ያለ አይቤ ምርጥዬ አይቤ እንሰራለን ማለት ነው ውዶች። አብረን እንሰራለን፣ ተከታተሉኝ ማለት ነው። እንደዚህ ትመስላላችሁ ማለት ነው። መጀመሪያ መመታት አለበት። እዚህ ጋር ደግሞ እንትን አዘጋጅቻለሁ፣ ደስታ አዘጋጅቻለሁ። ወተት የመታወት ማለት ነው። መታ እያደረጋችሁ ከስር እንትን ስለሚል ማለት ነው። በዚህ መልኩ ፈታዋቸው። ያው ወተቴ ከተፈታ በኋላ በዚህ መልኩ ጨርሻለሁ ማለት ነው። ከዚያ የሚቀረኝ ጨው ነው፣ ደቃቁ ጨው እንደዚህ አድርጋችሁ ጨምሩበት። ከዚያ ደግሞ ማንኪያ ላይ እንደዚህ ታደርጋላችሁ ማለት ነው። ከዚያ ካረግን በኋላ ወደ ጋዛችን እንወስደዋለን ማለት ነው። ቢስሚላ ጋዙ በጣም ቀነስ አድርገን ነው የምንተው እና አንድ 10 ደቂቃ እንሰጠዋለን ማለት ነው። 10 ደቂቃ ሲሆን ደግሞ አብረን እናየዋለን። ያው አይቤያችን በዚህ መልኩ ደርሶልናል ማለት ነው። አሁን ጋዙ 10 ደቂቃ ሞላ። ጋዙ አጥፍቼዋለሁ ማለት ነው። በቃ እንደዚህ እንተውና ቀዝቀዝ ሲል እናወጣዋለን። አብረን እናያለን እንዴት እንደሚሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ጠብቃችሁ ሀገራችንም ሰላም ያርግልን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ዛሬ ትንሽ ምሳ ሰርቻለሁ ማለት ነው። አብረን ምሳችን አንድ ላይ እንበላለን ውዶች። በቀላሉ የተሰራ ነገር ነው፣ ሳይበዛ ማለት ነው። ምጥን ያለች ነች የተሰራችው። እዚህ ጋር ደግሞ አይቤ ያለኝ ያው የትናንትናው አይቤ እንዳሳየዋችሁ በዚህ መልኩ ሆኖልኝ ማለት ነው። ፍሪጅ ውስጥ አስገብቼ ያሳድረው ነው። ይሄ ደግሞ ሰላጣ አለኝ። እዚህ ጋር ደግሞ ስጋ ወጣለኝ። ማሻአላህ። እዚህ ጥቁር ደግሞ ሎሚ ነው የጨመርኩበት ማለት ነው። እዚህ ጋር ደግሞ ሩዝ አለኝ። እዚህ ጋር ሩዝ አለኝ። እዚህ ጋር ደግሞ እንጀራ አለኝ ማለት ነው። እንቁላልም አለ፣ እንጀራ አለ፣ ቃሪያ አለኝ። አሁን ወደ እንትናችን እንሄዳለን ማለት ነው። ወደ ምሳ መብሊያችን አብረን እንበላለን ማለት ነው የኔ ውዶች። አሁን መጀመሪያ እንትኑ ላድርግ ማለት ነው እና ቢስሚላህ። የስጋ ወጥ በቃሪያ ነው የሰራው። ሉቢያ ያለው ውስጡ ላይ ማለት ነው። ሉቢያ እንግዲህ ታውቃላችሁ፣ አረብ ሀገር ያላችሁ ልጆች ማለት ነው። ቢስሚላ። ሉቢያ ምን እንደሆነ ታውቃላችሁ። ቢስሚላ። ከዚያ ሰላጣይም እዚህ ጋር ጨምራለሁ ማለት ነው። እዚህ ጋር ሰላጣ ጨምራለሁ። እዚህ ጋር ደግሞ አይቤ ያለኝ አይቤ አደርጋለሁ። ሞክሩት፣ በጣም አሪፍ ነው፣ ቀላል ነው። ብዙ ሰዓት ራሱ ብዙ ሰዓትም አይቆይም። 10 ደቂቃ በ10 ደቂቃ ውስጥ እንደዚህ አርግታችሁ
ምሳችሁ ብሉ ማለት ነው። ከዚያ ደግሞ አሁን ሩዝ ያደርጋለሁ። ቢስሚላህ እዚህ ደግሞ እዚህ ጋር ያደርጋለሁ እና በዚህ መልኩ አድርገን እንበላለን ማለት ነው ውዶችዬ። ራሳችሁን ጠብቁ የውዶችዬ። በዚህ መልኩ አቅርብ ያለው እንብላ። ማሻአላ ተባረካለ። ያው እዚህ ጋር ደግሞ ቡና መለኝ። እዚህ ጋር ደግሞ ያው ምግብ ይቀርባል። ቢስሚላህ በጣም ነው የሚጣፍጠው። እንትን በሉት ሞክሩት፣ ከዚያ ትወዱታላችሁ። ሁሌም በሰራው ትላላችሁ ማለት ነው። እጅ ነው የሚያስቆረጥመው እና በጣም ነው የሚጣፍጠው። እናንተም እንደዚህ ሰርታችሁ ብሉ፣ ራሳችሁን ጠብቁ። ካልበላችሁ ምግብ ካልበላችሁ መስራት አትችሉም እና እንደዚህ እየበላችሁ ስሩ ማለት ነው። በጣም ነው የማመሰግነው። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉልኝ፣ አበረታቱኝ እላችኋለሁ ውዶችዬ፣ ማሮቼ፣ ፍቅሮቼ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባላችሁበት ሁሉ ሰላም፣ እዝነት፣ ፍቅር አይለያችሁ። ወዳችኋለሁ፣ አከብራችኋለሁ። የነበረን የምሳ ሰዓታችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ኢንሻአላህ በሚቀጥለው ደግሞ እስከምንገናኝ ድረስ ባላችሁበት ሁሉ ሰላም፣ እዝነት፣ ፍቅር አይለያያችሁ። ወዳችኋለሁ። መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ጠብቃችሁ ሀገራችንም ሰላም ያርግልን። እንዴት ናችሁ? ሰላም ናችሁ? ዛሬ ቀለል ያለች ራት ሰርቻለሁ። ብቻዬን ነኝ፣ ያው ሰው ስለሌለ እና ሰው ሳይኖር ቀለል ያለ ማድቤት መግባት ያስጠላናል እና በሌላ ጊዜ ስለምንጠገራር እና ውዶችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እህታችሁ ስደተኛ ነኝ።